ሮብ እንግዳለን የሚመጣ እንግዳለን። ስለዚህ ለእንግዶቻችን መልሰን መጋገራችን አይቀርም ትኩስ እንጀራ ማቅረብ ስላለብን ማለት ነው። እና የውሾቹን እንትን ብለን እንዲጤዱ ኩፈላል እንሞክረውና ጥሩ እንጀራ ከወጣ ወጣቃለን። 1 2 3 4 5 ሱፐር ሂሮ ነው። እንጀራችን አልቋል። ስለዚህ እንጀራ መጋገር ይኖርብኛል። ስለዚህ አስቀድመን እንትናችንን እናጥባለን። የእንጀራ ስቲኪን አጥብና ከዛ አፍሲተጥልና ቀድሜ ውሾቹን መጋገር ይጀምራሉ። ከዛ በኋላ የራሴን ጋገራለሁ ማለት ነው። እና ሁለታችን ውሾቹ የራሳቸው እንጀራ ነው ያላቸው፣ እኔም የራሴ እንጀራ ነው ያለኝ። ስለዚህ መጀመሪያ የእነሱን እናስቀድማለን። ግን ከዛ በፊት እንትን ማድረግ ይኖርብናል፣ ማጠብ ይኖርብናል ይሄንን ማለት ነው። እናበራለን ምጣዱ እስኪሰማ ድረስ ያው ሲት እንጥላለን። ምጣዱ ከሰማ በኋላ የውሾቹን ደግሞ መጋገር እንገባለን ማለት ነው። ብረት ድስት ማጠብ ይኖርብናል። ያሉት ተረግራጊዎች ዶሮዎች ይበሉታል። የሚባክን አንዳች ነገር አይኖርም። ሊጥ ማቅረብ የሚባል ነገር አለ። ሊጥ ማቅረብ ማለት ሊጥ ውሃ ይይዛል ቀራፊ። ስለዚህ እሱን ማቅረብ ነው። ሁለት እንትን ያለ ሊጥ፣ ይሄኛው የኔ ምግብ እንጀራ ነው። ይሄ የኔ ሊጥ ነው። ይሄ ደግሞ የልጆቼ ሊጥ ነው ማለት ነው። የእህል ልዩነት ስላለው ይሄ ደግሞ ለብቻው ነው የሚጋገረው። መጀመሪያ የምንጋገረው የእነሱ ነው ማለት ነው። አደረግተት በጣም ብዙ ቁርሻና ነው የእነሱ ብጣሪ የወፍጮ ቤት ጠራጊ ስለሆነ ማለት ነው። እቺ እንወስድና አንፈት ላይ እንደፋታለች እንደ ማዳበሪያነት ታሪክ ትላለች። ቼክ ምናምን በውሃ እስኪ እንትን እስኪ ምጣድ እስኪሰማ ድረስ ያው እንትኑ ይደርሳል ብለን ተስፋ እናደርጋለን። አጥታችንን እንጥላለን። ይላችንን እናወጣና እንዳይጓጉል በደንብ ማማሰል ይኖርባቸዋል። ከዛ ውሃው ማጠርቀዝ ይኖርባቸዋል። ካለ ልምድ ማለት ነው። ትንሽ እየጠብጠብ እያደረጋችሁ
ለማሪ የመጣና ማስላታለን እቺ ትቀመጣለች። በኋላ መጨረሻችን አለ ቲንክ አሁን ይሄ በቂ የጋለ ይመስለኛል። ምጣድ መስማቱን የምታውቁት ውሃ ስታደርጉበት ካለ ከዚህም በኋላ እንትን ትቀመጣለች። ምን ዛግረው መጀመሪያ ውሾቹ እዚህ ውሾቹ ለመጋገር ዝግጁ ነን ማለት ነው። ትንሽ ውሃ አርቧት፣ ትንሽ ውሃ እናደርግበታለን። የዚህ ሀገር ጤፍ ብዙ እንትን አይፈልግም። ሀብሲት ትንሽ ሀብሲት ይበቃዋል። እናደርግበት በጣም እንዳያወፍር መልካም ሌላ ሲካሉ ማማተ የኛ ከሆነ ከውሾቹ ጋር እንዳይቀላቀል ሌላ ማማሲያ እናመጣና ማቀላቀላታለን። እቺ ምስልና እስከዛ ድረስ እቺ በደንብ ለውሾቹ ሊጡን እንጀራ ማድረግ እንትን ቂጣ ማድረግና እንችላለን። ግን እንጀራ የምናደርግበት ዋነኛ ምክንያት ስለምንድን ነው? በኋላ ስንጋግረው ከወተት ጋር ስለሆነ እየተተፈትን ምናምን የምንሰጣቸው ቀለል ብሏቸው እንዲበሉ ስለምንፈልግ፣ ሁለተኛ ለአገጋገር ምቹ ለምጣዱ ማለት ነው እንጀራ ሲሆን ነው። እና ዱቄቱ የወፍጮ ቤት ዱቄት ስለሆነ ውስጡ በጣም ብዙ እህል ነው ያለው በጣም። ስለዚህ አብሲትም ምንም አናደርግበትም፣ ብዙም የለም አቅረን መጋገር ብቻ ነው ማለት ነው። እንግዲህ በጣም ብዙ ሰው ከመሀል ለምን ትጀምራለህ የሚለኝ ብዙ ነው። ከመሀል በጀምርበት ዋነኛ ምክንያት ለምንድን ነው? የእንጀራውን መጨረሻ ዕጣ ፈንታ ራሴ መወሰን ስለምፈልግ ነው። አንደኛ ልምድ ስለሌለኝ ነው ከውጭ ጀምሮ መጋገር፣ እውነቱን ለመናገር 2-3 ሞክሬው አልተሳካልኝም። እዚህ ከመጣሁ ነው እንጀራ መጋገር የጀመርኩት ማለት ነው። እና ባይሆን ወደፊት ኢትዮጵያን ወክለን እንጀራ መጋገር ውድድር እንወዳደራለን። እስከዛው ድረስ እንድታያለን። እንጀራ ከመክደናችሁ በፊት ትንሽ እንደዚህ አይን ምናምን እንዲወጣ መጠበቅ አለበት ሲባል ትከድኑታላችሁ። ቀላል ነው። ያን ያህል የተወሳሰበ ቀላል ነው። ያን ያህል የተወሳሰበ ነገር የለውም እንጀራ መጋገር። አሁን ስለለመድኩት በጣም ቀላል ነው። ያው በጣም ብዙ ቤት ሰዎች ጋር የሌለች እኔ ጋር ያለች አንድ ቱልስ አለች እንጀራ ለመጋገር። ያው ኢንኬዝ ምጣዱ ከያዘብን የቻክ ቢላችንን ይዘን ማውጣለን ማለት ነው እንጀራው። ለማንኛውም እንጀራ መጋገር ይሄን ነው የሚመስለው። የውሾቹ ስለሆነ እንጀራውን እዚህ ጋር ነው የምናደርገው። ሁሌ እዚህ ላይ እንደወድረዋለን። መጨረሻ ላይ እዛው ምጣድ ውስጥ ነው የሚገባው። ከአንድ 2-3 ደቂቃ በኋላ እንጀራው ይወጣል። የመጀመሪያው የውሾቹ እንጀራ ይወጣል ማለት 3 ደቂቃ ሞልቷል ብዬ አስባለሁ። ያው የበሰለ ይመስለኛል፣ ግን ከተል ነው እናረጋግጠው። የውሾቹ እንጀራ የመጀመሪያው ይሄን ይመስላል ማለት ነው። ትንሽ ይቀረዋል እውነቱን ለመናገር መብሰል ትንሽ፣ ምክንያቱም ከሁሉም አቅጣጫ ልቅቅ ማለት አለበት። ሲበስል ከረፈፍ ይላል እንደዚህ ማለት ነው። እና ትንሽ ብጠብቀው ጥሩ ነው ለማውጣት እንዲመቸኝ ለኔም ማለት ነው። ግን አሁን ማውጣት ይቻላል። እንግዲህ እንዳልኳችሁ የቻክ ቢልድ እገዛ ስላለበት ምንም ነገር ቢያጋጥመን አለቅ ያለውም ነገር ሁሉ ቆራስ ችግር አለበት። ምጣዱ በደንብ እንትን ፓወር የለውም፣ በዛ ነው የሚይዘው። ስለዚህ ትንሽ እንዲህ ግን ህድ ይደረግና እስከዛ ድረስ እሷ ትግላለች እና ሊጣችንን እንዘጋጃለን ማለት ነው። ትንሽ ታገሰውና በደንብ
እስከዚህ ከዛ እንግግራታለን። ፓወር በጣም ያንሳል አንዳንድ ቀንና ምጣድ ፓወር ከሌለው ይልጣል፣ ይይዛል ቂጡ ምናምን የእንጀራው እንግዲህ እዚህ ጋር በቆሎ ገብታለች ማለት ነው። እንደምታዩት ምጣዱ ኃይል የለውም ጭራሽ ጸጥ እንዳለ አሁን ከዚህ በኋላ አንድ 4 ደቂቃ ምናምን ነው የምንጠብቀው ማለት ነው። ለማንኛውም በዚህ መልኩ ነው የውሾቻችንን እንጀራ የምንጋግረው። ሁላችሁ ሊጡ ግን ትንሽ አስቸጋሪ ባህሪ ያለው የራሱ ተፈጥሮ አለው። ይሄ የውሾች ሊጥ በየጊዜው ባህሪ ይቀያየራል። ሰው እንዳስፈጨው እህል ነው የሚወሰነው። ሰው ብዙ ዳጉሳ ካስፈጨ ዳጉሳ ሊበዛ ይችላል፣ በቆሎ ካስፈጨ በቆሎ ሊበዛ ይችላል እና አይታወቅም። የወፍጮ ቤት ጥራጊ ውስጡ በጣም ብዙ አይነት እህል ነው የሚኖረው። ታግሰን ቀስ እያደረግን እንዳግረዋለን ማለት ነው። ምጣዳችንም እንዳይጎዳ እኛም እንዳንጎዳ። ምጣዳችን በጣም አዝጋናለች፣ ፓወር የለም ዛሬ። ስለዚህ እስቲ ያው ትንሽ ቆይቼ አሁን ከፍቼ ቼክ ላደርገው ነው። አሁን የሚያቃጥለው ቶሎ ቶሎ መጋገር ሊያቅተን ነው ማለት ነው። ምክንያቱም ቶሎ ቶሎ እያወጣ ነው ስላልሆነ ማለት ነው፣ ፓወር ስለሌለ። ስለዚህ ትንሽ ዘግየትም እያለን ቢሆን ጋግረን የምናወጣው ይሆናል። ዋናው ዓላማ ውሾቻችን እንዳይራቡ ማድረግ ነው እና ልጆች ያልተራቡበት አባት ከዚህ በላይ ስኬት ሊኖር አይችልም እና ዋናው የመጋገራችን ዓላማ የልጆቻችን ምግብ በጊዜና በሰዓት ማድረስ ነው። ትንሽ ማስተሻ እና እኔ እንጀራ በጋገርኩ ቁጥር እናቴ ናት ትዝ የምትለኝ ምን ያህል ሙቀት ላይ ምናምን ጊዜዋን እያጠፋች ሰዓት ላይ ጋግራ እንዳበላች ትዝ ሲለኝ በቅጡ እንዳላመሰግንኳት ይገባኛል። ግዴታ ነው ብዬ ነበር ማለት ነው። እኔን መቀለብና ለካ ሆድ ማይሞላ ገደል ነው። ኦልሞስት በየ3 ቀኑና በየ2 ቀኑ እንጀራ መጋገር የሚባል ስራ አለ። ለማሰልች ቢታወቃላችሁ ሀብሲት ትጥራላችሁ ምናምን እና ሷዝግ ነው። አሁን ነው እዚህ ከመጣሁ ነው የገባኝ ራዝግ እንደሆነ። እስከዛሬ ድረስ አላውቅም ነበር ራዝግ ነው ራሱ። ወንፊቴ ተቀዶ በጣም ብዙ እህሎች አሳልፏል። ታውቃላችሁ ስነፋው ጥቂቱ በመሀል በቆሎ ምናምን ልታዩ ትችላላችሁ። ሲገባ ጣ እያሉ ድንጋይም ሊኖር ይችላል። ይሄ ነገር ምን እንደሆነ ስለማላውቅ በቆሎ ድንጋይ በቆሎ ሌሎች በቆሎ አለ፣ ግን በቆሎ ችግር የለም እንደሆነ የሚጎዳ ነገር አይደለም። የሁለተኛ እንጀራችን ነው። በነገራችን ላይ ውሾቹ በጣም ነው የሚወዱት ይሄን እንጀራ። በጣም ማለት ነው በጉጉት ነው የሚጠብቁት እስኪሰጣቸው። በእርግጥ ዛሬ ቁርሳቸውን ስለበሉ ነው የተኙት። ድባቡ ነበር። አሁን በቃ እኔ ሙዚቃ የከፍተው የእንጀራ አነጋገር ዋና ጸዴው ፓርት ድባቡ። How long shall we kill our prophets? Always stand aside. አብሲቱን እንጨምርና አሁን የውሾቹን ጋግረን ስንጨርስ ይሄ ኩፍ ይላል። ከዛ የራሳችንን ደግሞ እንጋግራለን ማለት ነው። ስለዚህ ሁለቴ ነው የምንጋግረው ማለት ነው። ሁሉም በደንብ ማቀላቀል ይኖርብናል። ይሄን እናደርጋለን። ውሃ ወስደን ውጭ እናስቀምጠዋለን። ዶሮቹ ትክትክ አድርገው ንጹህ ብረት ድስት ይሰጡናል ማለት ነው። በኋላ ስንወጣ የምናውቀው በጣም ቀላል ይሆናል ማለት ነው። እዚህ ቧንቧ ላይ እናስቀምጥላቸዋለን ለዶሮቹ። አሁን ይመጣሉ። በእርግጠኝነት ሁሉም ዶሮ የለመደው ነገር ስለሆነ ተጋግዘን ነው የምንኖረው ከዶሮቹ ጋር። ትንሽ የደረቀ ነገር እንዳይኖረው እንደዚህ አትስላቸው ነው። እዚህ ላይ ተወላቸዋል ከማጠቢያ በፊት እነሱ ግማሽ
እጥበት አድርገው ይጠብቁኛል ማለት ነው። ጠርዞች ለቴቶች ሲሳጋግሩበት የጠራችሁ ይይዛል። ለምን ስጋ አታበሏቸው ምናምን ልትሉ ትችላላችሁ። ወሾቹን በሁለት መልኩ ነው ማናበላቸው። በሁለት ምክንያት፣ አንደኛ ስጋ ቤት የለም። እኛ ያለንበት አካባቢ ላይ ምንም አይነት ስጋ ቤት የለም። አንድ እሱን ያዙልኝ። ሁለተኛ ስጋ ደግሞ ውድ ነው። ከሌላ ከኛ ቀጥሎ ያለው ከተማ ለማምጣት እንፈልግ የባጃጅ ከፍለን የስጋ ከፍለን ምናምን አፎርድ አናደርገው። ስለዚህ ልጅ ማሳደግ ውሻ ማሳደግ ምናምን ቀላል የሚመስላችሁ ሰዎች አላችሁ። በጣም ቀላል አይደለም። በየቀኑ እነሱ ውሾቹ በህይወት እስካሉ እኔ በህይወት እስካሉ ድረስ ይሄ በየሁለት ቀኑና በየሶስት ቀኑ የሚቀጥል ስራ ነው ማለት ነው። እና እንደዚህ አድርገን ማንተው ወተትና አድርጎ ምናምን እየጨመረ ማብላት ምናምን የውሾቻችን የሙሉ ጊዜ ስራችን ነው ማለት ነውና በጣም ብዙ ሰው ውሻ ማሳደግ ምናምን ቀላል ስለሆነ ሁሌ መጫወት ምናምን ብቻ ይመስላል። ከመጫወት በዘለለ በጣም ብዙ ኃላፊነት የእናንተ ነው ማለት ነው። አንድ እንጀራ ነው የቀረን እስካሁን ድረስ እንጀራ ያጥናል ማለት ነው። 1 2 3 4 5 6 ያው ከቂጣ መጠስ ያለ ከእንጀራው ወፈር ያለ ነው የምንጋገረው ማለት ነው። ውሾቹ ስለሆነ 6 7 8 ሲካፈል ለሁለት ቀን ምናምን ይወጣቸዋል። ያው ዛሬ ሰኞ ነው። ዛሬ ሰኞ ጋገርን የምንጋገረው እንጀራ ትንሽ ነው። ምክንያቱም ሮብ እንግዳለን የሚመጣ እንግዳለን። ስለዚህ ለእንግዶቻችን መልሰን መጋገራችን አይቀርም ትኩስ እንጀራ ማቅረብ ስላለብን ማለት ነው። እና እግዚአብሔር ቢረዳን ሮብ አንድ ቀጠሮ አለን። እዚህ የሚመጡ ሰዎች ይኖሩናል። በጣም ትልቅ እንግዶች ሰርፕራይዝ ነው። ለማንኛውም ለዛ ብዬ ነው ትንሽ እንጀራ መጋገረው ማለት ነው። የውሾቹን እንትን ብለን እንዲጤግ ኩፋላል እንሞክረውና ጥሩ እንጀራ ከወጣ ወጣ ካለ በኋላ እስኪ እንጠብቃለን። የውሾቹን ጨርሰን የራሴን እንጀራ መጋገር ጀምሬያለሁ። የራሴን እንጀራ ዘት ሞሶብ ውስጥ ነው የምናደርገው። ሞሶቡን ሰፍታልኝ ሄደችው ማዘር ናት። እዚህ በነበረች ጊዜ አንድ አርጋልኝ ሄደችው ነገር ቢሆን የሞሶብ ባለቤት አርጋ እንዳለች ማለት ነውና አጋምጥቷስ ሞሶብ ማዘር የሰፋቻት ነው። ስለዚህ አሁን ደግሞ የራሳችንን እንጋግራለን። እሱን ስንጨርስ ያው የዛሬ ስራችንን ወደ ቀጣይ ደግሞ እንሄዳለን ማለት ነው። ያው እንግዲህ የቀን ውሏችን እንደዚህ ይመስላል። በጣም ቢዚ ነው። ለማንኛውም እንጀራ መጋገራችን በዚህ መልኩ ነው የሚቀጥለው። መጀመሪያ የውሾቹን ከዛ በኋላ የኛን እያደረግን ሁሌ የምንጋገረው። የውሾቹን እናስቀድምበት ዋነኛ ምክንያት ድንገት መብራት ቢጠፋ እኔ የሆነ ነገር ገዝቼ መብላት እችላለሁ። መኮረኒ ምንም ቀቅዬ ማለት ነው። ውሾቹ ግን የሚበሉት ነገር የለም። ስለዚህ የግድ መጀመሪያ ሁሌ የምናስቀድመው የልጆቻችንን ነው። ከዛ በኋላ የራሳችንን እንጋግራለን ማለት ነው። እንጀራ መጋገራችን በዚህ ይቀጥላል። ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ሁኑ። በቀጣይ በሌላ ቪዲዮዎች እስክንገናኝ መልካም ጊዜ። ወዳችኋለሁ፣ አከብራችኋለሁ። ቻው። ሱፐር ሂሮ ነው። እንጀራ ጋጋሪ የሚል ሱፐር ሂሮ መፍጠር ትችላለህ።